ይህንን ቪዲዮ ካያችሁ በኋላ ውሃ ማጣሪያ የምትጠቀሙ አይመስለኝም፣ ወይ ደግሞ የምትጠቀሙበትን መንገድ ማስተካከል አለባችሁ። እቺ የምትመለከቷት 16 ሊትር የውሃ ማጣሪያ ናት። ብዙውን ጊዜ እቺን ሰው መግዛት አይፈልግም። ለምን ስትለው ትንሽነት መጠኑ ይላል። እስቡ አሁን ከላይ ያነሳሁት ምንድነው ያልተጣራ ውሃ የሚቀመጥበት ነው። ከዛ ውጪ ይሄ ደግሞ የተጣራ ውሃ የሚቀመጥበት ነው ማለት ነው። እቺ ከላይ ያነሳኋት ደግሞ እቺ ምንድናት? ማጣሪያው ነው። ይሄ የተለያየ አሸዋ አይነት ነው። ምን በቃ ጠጠር በሉት፣ በቃ የተለየ የሚጠቀሙት ጥበብ የለም። ልክ ወደ ውሃ የሚደረገው ኬሚካሎች እኛውን በተለይ በጣም መራራ ስለሚሆን ውሃውን እያጣራችሁ መድፋት ትሽሉ ጥሩ ነው። ከዛ ውጭ እቺ የምትመለከቷት እንግዲህ እቺ ራሱ ብትታጥ መጀመሪያው በተለይ አዲስ ያለች ኬሚካሉ ራሱ ጥሩ ሊሆን ስለማይችል ይሄኛውን ማጽዳት የሆነ ብናኝ ምናምን ስለሚኖረው ባታስቀምጡት ራሱ ችግር የለውም። ግን ከዛ አልፎ የመጣ ቢኖር እሱኛውን አዝግጦ ያስቀራል በሚል ነው ማለት ነው። ይሄኛው ነው እንግዲህ ዋናው ነገር። ይሄ እንግዲህ የተጣራ ውሃ የሚቀመጥበት ሲሆን ይህ ውሃ እኛ እስካልቀዳነው ድረስ ወዴትም አይሄድም፣ አየርም አያገኝም። ያ ማለት እንግዲህ በሳፋ ወይም በሆነ ጎድጓዳ ነገር ላይ ውሃ ብታስቀምጡ ከስንት ጊዜ በኋላ ሊበከል ይችላል የሚለውን ማሰብ አለባችሁ። ወራጅ ውሃና ቋሚ ላይ ያለ ውሃ ተመሳሳይ አይደለም። ወራጅ ውሃ እኮ በቀላሉ ሊጠጣ ይባላል። ደግሞ ወደ ገጠር ብትሄዱ ኖርማል ነው፣ ምክንያቱም ስለሚወርድ ጠጠሩም ስላለው ስለሚያጣራው። አንድ ቦታ ሲከማች ግን የመበከል እድሉ ከፍ ያለ ስለሆነ ቢበዛ አንድና ከሁለት ቀን በላይ አጣርታችሁ ባታስቀምጡት ይመረጣል ለጤና። ከዛ ውጭ ችኛው ውሃ ላይ የምትመለከቷትም ከ1 ዓመት እስከ 2 ዓመት ባለው መቀየር ብትችሉ በጣም ቆንጆ ነው የሚሆነው። ምክንያቱም የማጣራት አቅሙ በጣም ስለሚደክም ማለት ነው። ስለዚህ እንደየጥኑ አሁን ላይ ያለች እሷም እንዲሁ በተመሳሳይ ከ1 እስከ 2 ዓመት ቀይሯች ነጭ ነገሯ በጣም ቆንጆ ነው የሚሆነው። እቺነት እንግዲህ አሁን እየመጣነች እየረካሽ የምትልክልን ማለት ነው። የተወሰነ ነገር የምታጣራዎች ታች ያለው ደግሞ በዋነኝነት ወለል ያለ ነገር ያጣራል። ራስ ጮውን በጣም ነው አጣርታ የምትልከው። ጅሶ ነገር ነች፣ የጅምሰም የምትሰራ በጣም ደካማ ነች፣ ጉልበት የላት። እውነት ለመናገር በእጃችሁ ብድግ ብታርጓ እሷን ይዛችሁ ጠሽ ነው ብትል። ቅያሯ እንግዲህ ከ500 እስከ 1000 ብር ነው እንግዲህ እያንዳንዳቸው ሊሆን የሚችለው። ዋጋዋ እንግዲህ ከሆነ ዓመት በፊት ረከስ ያለች ነበረች፣ አሁን ግን እስከ 7000 ደርሳለች። ስለዚህ ቤተሰቦቻችሁ ትንሽ ከሆኑ በቃ 28 ሊትር 20 ሊትር አትግዙ። ይህችኛዋ ሳይዝ በቂያችሁ ነች። ምክንያቱም ውሃው በየቀኑ መቀየር አለበት ለጤና ሲባል። ተጣርቶ ወረደ ማለት በኋላ አይበከልም ማለት አይደለም። ስለዚህ ባካችሁ የውሃ ማጣሪያ የምትጠቀሙ ሰዎች የተጣራውን ውሃ ለረጅም ጊዜ አታርጉት ለማለት ነው። አመሰግናለሁ።